እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ አንድ ጌሚንግ ስታፕ ሪቪው እናደርጋለን። ወደ ቪዲዮ እንሂድ። በዛሬ ቪዲዮ ከምትመለከቱት ይሄ ምንድን ነው? የድሮ የቤት ስልክ። ይሄ ደግሞ ምንድን ነው? ይሄን አላውቀውም። ኮሜንት ላይ ጻፉ፣ አስቀምጡልኝ። ምንድን ነው? እዚህ ቦሪንግ የሆነ ስቱዲዮ እንዴት ወደዚህኛው ቆንጆ ስቱዲዮ እንደደረስኩኝ አብረን የምናይ ይሆናል። አሁን በምስሉ ላይ የምትመለከቱት የስቱዲዮ አይነት ዩቲዩብ ስጀምር የነበረኝ የስቱዲዮ ኢኩፕመንቶች እንዲሁም ስቱዲዮ ሲሆን እውነት ለመናገር የነበሩኝ እቃ ከኪድስ ቶይ እና የፋሚሊ እቃዎች በዘለለ ምንም አይነት ጠቃሚ የሆነ ጊር አልነበረኝም። ምክንያቱም ስቱዲዮን ለማሟላት በሰዓቱ በጣም ልጅ ስለነበርኩኝ ምንም አይነት ነገር አልነበረኝም። ስለዚህ እንደምትመለከቱት ፒያኖ ምናምን ነገር ዝም ብሎ ኖርማሊ ቤት ያሉትን እቃዎች እኔ ደራድሬያቸው ወደ ስቱዲዮነት ፊሊንግ ለማምጣት እየሞከርኩ የነበረበት ሰዓት ነው። እንግዲህ እዚህኛው ስቱዲዮ ሴታፔ ማለት ነው። እዚህ ጋር ቪሲዲ ዲቪዲ ፕሌየር አለን ማለት ነው። እንደምትመለከቱት እዚህ ጋር ደግሞ ላይቶች ተገጥሞለታል። ከዚህ ታች ላይት እዚህ ጋር አለ። ከዛም በመቀጠል ያለፍነው ወደ ዚህኛው ስቱዲዮ ሴታፓችን ነበረ። አልዋሻችሁም፣ ክፍሉ የሆነው ነገር ግን ትንሽ ቀለሙን አድሸው እንዲሁም የነበሩኝ ኢኩፕመንቶች ደግሞ ትንሽ በማሳመር አቀማመጻቸውን ጥሩ በሆነ መልኩ ስላስቀመጥኩት የተሻለ ፊሊንግ ነበረው ከበፊቱ አንጻር። ይህንኛው ሁለተኛው ስቱዲዮ ነበር። እንግዲህ ከዛኛው በመቀጠል የገባሁት ወይም የቀየርኩት ወደዚህ ሴታፕ ነበር ማለት ነው። ልጅ በይ ብሩክ ዩቲዩብ ቻናል ሰብስክራይብ አድርጋችኋል? እርግጠኛ ነኝ እስካሁን ድረስ ሰብስክራይብ አላደርጋችሁ። በሶስተኛነት እንግዲህ የተጠቀምኩት የስቱዲዮ ሴታፕ ይህንን ይመስል ነበር። እንደምትመለከቱት ከሌሎቹ ይህንኛው በተሻለ መልኩ ጥሩ ላይቲንግም ነበረው። ካሜራ የምጠቀመው ካሜራ አሪፍ ካሜራ ነበረ በሰዓቱ። ኒከን D3200 የ3000 ምናምን የሚባል ካሜራ ነበር። ከኋላ ባክግራውንድም ሞኒተሮች ጨመርኩኝ። ዲስክቶፕ ማለት እዚህ ያለችው የመጀመሪያ ኮምፒውተር አስገባውም ማለት ነው። ከዛ በፊት በሌላ ሰው ላፕታፕ ምናምን ነገር ነበር የምጠቀመው። እዚህ ላይ ግን የራሴን ዴስክቶፕ እንግዲህ መጠቀም ጀመርኩኝ ማለት ነው። ትችላላችሁ። የምንለቃቸው ቪዲዮዎች ወደ እናንተ በሚደርሷችሁ ሰዓት ደግሞ እያያችሁ ከተመቻችሁ ላይክ ማድረግ ትችላላችሁ። እስካሁን ድረስ በሚገርም ሁኔታ ቻናላችን ዲስላይክ የለውም። ስለዚህ እናንተም ዲስላይክ ማድረግ አይቻልም ማለት ነው። ይህ በጣም እንደምታዩት ነው የኔ የዩቲዩብ ስቱዲዮ አሁን ላይ ያለው ይህንን ይመስላል። በምሰራበት ኤሪያ ይሄ ነው። የዴስክ ኤሪያ ነው ይሄ። ለምሳሌ ያክል እንደ ሞኒተሪንግ ላፕቶፔን ያስቀመጥኩበት ቦታ ወይም ይሄኛው እዚህ ጋር ኤችፒ ላፕቶፕ አለ። እዚህ ጋር ደግሞ ዴል ሞኒተር አለ። ዴል ከስር ዴል 3060 ይኖራል ማለት ነው። ከዛ ውጭ እዚህ ጋር አሪፍ አጀስተብል የሆነ ቼር አለ። እንደምታዩት እንደፈለጋችሁ
ይህኛውን ስቱዲዮ በአራተኝነት የተጠቀምኩበት ስቱዲዮ ሲሆን እንደምትመለከቱት ጥሩ የሆነ ባክግራውንድም ነበረው። ብዙም ኢኩፕመንቶቹም የተሻሉ ነበሩ። ይህኛው ደግሞ በምስሉ ላይ የምትመለከቱት ስቱዲዮ አሁን ላይም ያለ ነው። ነገር ግን አራተኛውም አለ። ይሄ ደግሞ እንደ አምስተኛ እና ተጨማሪ ልክ ብዙ ስራዎችን ምናምን ሚቲንጎችንም እያደረግንበት የምንሰራበት ቦታ ሲሆን ወደታች ነው የምትሄደው። እንደ አባ ወደታች ነው የሚሄደው መሰለኝ ሰውየው። የራሱ እቃዎች አሉት። ተለቅ ያለ ስክሪን እንዲሁም ጥሩ የሆነ ሚድ ጌሚንግ የሆነ ፒሲም የራሱ አለው ማለት ነው ክፍሉ። ስለዚህ ዛኛውም እዚህም ክፍል እንግዲህ ጥሩ ኳሊቲ ያላቸውን ቪዲዮዎች ለመስራት ያስችለናል ማለት ነው። ስለዚህ እንግዲህ እስካሁን እንዴት ታዲያ ፖፕአፕ አላደረግም? ሁሉ አመት ካላችሁ ኮንሲስተንሲ ነው። ይህንን ቪዲዮ የገደለው ይህን ቻናል የገደለው ኮንሲስተንሲ ነው። አሁን ላይ ግን በአዲስ ቻናል ኮንሲስተንት ሆነን ለመቀጠል እየሞከርን ነው። ምንጊዜም ሮብ 1 ሰዓት ላይ እና የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ በዛሬ ቪዲዮ ከምትመለከቱት ከዚህ ቦሪንግ የሆነ ስቱዲዮ እንዴት ወደዚህኛው